ታሪኩ የሚከፈተው ልክ እንደ አምላክ ኃያል የሆነ አንድ መንፈሳዊ ተዋጊ ወደ ላቀና ወደ ረቀቀ የመለኮት ደረጃ ለመሻገር ሲል የሰማያዊ መብረቅ ፈተናን ሲጋፈጥ ነው። በሰማያዊ ዘንዶ የሚለቀቁት እጅግ አሰቃቂ የመብረቅ ብልጭታዎች ሰውነቱን ደጋግመው ይመቱታል። ተዋጊው ምንም ያህል ኃያል ቢሆንም በመጨረሻም የመከላከያ ኃይሉ ይደመሰሳል። ፈተናውን ማለፍ አቅቶት የመጨረሻው ኃያል መብረቅ ሲመታው ነፍሱ ከሰማይ ተፈትልካ ቀጥታ ወደ ምድር ትወድቃለች። ነፍሱ ያረፈችው ዢያኦ በተባለ አንድ ታዋቂ ቤተሰብ ግቢ ውስጥ ነው። በዚህም ሰዓት በቤተሰብ ውስጥ ከባድ ሐዘን ነግሷል። የቤተሰቡ አስተዳዳሪ የሆነው አባት ዢያኦ 4 ልጆችን ከአጋንንት ጋር በተደረገ ጦርነት ስለሞቱበት በከባድ ሐዘንና እንባ ውስጥ ተዘፍቋል። የመጨረሻውና 4ኛው ልጁ ዢያኦ ፊያንግ ይባላል። እሱም በጦርነት ክፉኛ ቆስሎ ሕይወቱ ስላለፈች አስክሬኑ መሬት ላይ ተጋድሟል። ዘመድ አዝማድ ተሰብስቦ የመጨረሻ ስንብት እያደረገ ሳለ ማንም ያላሰበውና የማይታመን ተአምር ተፈጠረ። የሞተው የፊያንግ አስክሬን በድንገት ተንቀሳቀሰ። ትንፋሽን መተንፈስ ጀመረ። በዚች አንዲት ትንፋሽ የፊያንግ ሕይወት ሙሉ በሙሉ ተቀየረ። ምክንያቱ ምን መሰላችሁ? ያ ከሰማይ የወደቀው ኃያል የአምላክ ነፍስ የሞተውን የፊያንግን አካል ተቆጣጥሮት ከሞት አስነስቶታል። አባቱ ልጁ ከሞት ሲነሳ በድንጋጤ ሲፈዝ፣ ሌሎች ዘመዶቹ ግን አስክሬን ተነሳ ብለው በድንጋጤ ጮኸው ሸሹ። ፊያንግ አሁን በውስጡ ኃያል የአምላክ ነፍስ ቢኖረውም የፊያንግን ትዝታዎችና ማንነት አብሮ ይዟል። ከ3 ወራት በፊት አጋንንቶች ባደረሱበት ጥቃት ወንድሞቹን እሱን ለማተፍ ብለው እንደሞቱ ያስታውሳል። አባቱ ይህ ልጁ በቤተሰቡ ውስጥ እጅግ ደካማ ፈሪና የማይረባ ልጅ ተብሎ የሚታወቅ ቢሆንም ቢያንስ አንዱ ልጅ ከሞት በመትረፉ እጅግ በጣም ተደሰተ። ብዙም ሳይቆይ የቤተሰቡ ታማኝ አገልጋይ የሆነው ዶንግ ጆንግ አንድ ያልታሰበ ዜና ይዞ መጣ። ከ3 ታዋቂ ቤተሰቦች የመጡ 3 ቆንጆ ወጣት ሴቶች ቼንሹ፣ ሊያንና ባይጂ ወደ ግቢው መጥተው እነዚህ ሴቶች በጦርነት ለሞቱት የፊያንግ ወንድሞች የታጩ ነበሩ። አባትየው ሴቶች የመጡትም የጋብቻ ውሉን ለማፍረስ ነው ብለው አሰበ። ነገር ግን ዶንግ ጆንግ እውነቱን ሲነግረው አባትየውን አስደነገጠው። ጌታዬ፣ ሴቶች የመጡት ጋብቻውን ለማፍረስ ሳይሆን የተረፈውን ልጅህን ፊዮንግን ለማግባት ነው አሉ። አባትየው ሴቶችን አግኝቶ ልጄ ፊያንግ እጅግ ደካማና ምንም የማይጠቅም ልጅ ነው ብሎ እውነቱን ቢነግራቸውም ሴቶች ግን አንድ ከባድ ቅድመ ሁኔታ አስቀመጡ። ከ1 ወር በኋላ ትልቅ የማርሻል አርት ውድድር ይካሄዳል። ፊያንግ በዚያ ውድድር ላይ 3ታችንን ማሸነፍ ከቻለ ብቻ እናገባዋለን አሉ። ልክ በዚህ ጊዜ ፊያንግ ወደ ክፍሉ ገባ። አረማመዱና በራስ መተማመኑ ድሮ ከሚያውቀው ፈሪ ፊያንግ ጋር በፍጹም አይገናኝም። በረጋና በቆራጥነት መንፈስ ፈተናውን ያለምንም ማቅማማት ተቀበለው። ይህ ሁሉንም ሰው አስደነገጠ። አባቱ ግን በጥርጣሬ ተሞላ። ምክንያቱም ፊያንግ ለ18 ዓመታት ምንም አይነት የማርሻል አርት ችሎታ አሳይቶ አያውቅም። 3ቱ ሴቶች ደግሞ የደረጃ 3 ማስተሮች ነበሩ። ሴቶች ከሄዱ በኋላ በቤተሰቡ ያደገው የጉዲፈቻ ልጅ ሻኦ ሁንግ ከስልጠና ተመልሶ መጣ። ሁንግ የሞቱትን ወንድሞችን ሞት ቢያዝንም በፊያንግ ላይ ያለውን ጥላቻና ንቀት ግን በግልጽ አሳየ። ከሁላችንም የማይረባው እሱ መትረፍ አልነበረበትም ብሎ ያስባል። ሁንግ ወደ ግቢው ሲመጣ ብቻውን አልነበረም። ጃንግሊ የተባለ የደረጃ 5 ኃያል ተዋጊ ይዞ መጥቷል። አባትየው በዚህ ኃያል እንግዳ ተደንቆ በክብር ተቀበለው። ነገር ግን አባትየው ያላወቀው አንድ የከፋ ሚስጥር ነበር። ሁንግና ጃንግሊ በድብቅ ያሴሩት ሴራ ነበር። ሁንግ የቤተሰቡ ብቸኛ ወራሽ ለመሆን ሲል ፊያንግን ሊገድለው ይፈልጋል። ጃንግሊ ደግሞ የቤተሰቡን የመከላከያ ኃይል ለራሱ መስረቅ አስቧል። ሁለቱም ፊያንግን መግደል በጣም ቀላል እንደሆነ አስበዋል። ነገር ግን ፊያንግ ያሰቡትን ሴራ ቀድሞ ተረድቷል። ሆኖም በውስጡ ያለው የአምላክ ኃይል ከማንም በላይ ስለሆነ ምንም አልተደናገጠም። የውድድሩ ጊዜ እየተቃረበ ስለሆነ አባትየው ልጁ ፊያንግን ጠንካራ ስልጠና እንዲያገኝ በማሰብ የደረጃ 5 ማስተር የሆነችውን ሻኦ አንን ቀጠረ። ሻኦ አን ልክ እንደ ሌሎቹ ፊያንግን ንቀዋለች። ጊዜ ማጥፋት እንደሆነ ታስባለች። ንቀቷ ፊያንግን ስላበሳጨው ጥሏት ሊሄድ ሲል ሻኦ አን አንድ ፈተና ቀረበችለት። የምሰነዘረበትን 3 ጥቃቶች መቆጣጠር ከቻል ትተኸኝ መሄድ ትችላለህ አለችው። ውጊያው ተጀመረ። ሻኦ አንን በሚያስደነግጥ ሁኔታ ፊያንግ 3ቱንም ጥቃቶች መቆጣጠር ብቻ ሳይሆን አጸፋዊ ጥቃት በመሰንዘር ከእሷ ጋር እኩል ተዋጋ። በችሎታው ክፉኛ የተደነቀችው ሻኦ አን ደቀ መዝሙር የሆነና እውቀቴን ሁሉ ላካፍልህ ብላ ጠየቀችው። ነገር ግን ፊያንግ ያለምንም ማቅማማት አይሆንም ብሎ የራሱን መንገድ መረጠ። ከጥቂት ቀናት በኋላ ፊያንግ ታማኝ አገልጋዩ ከሆነችው ቹኒኤር ጋር በመሆን
በ81 ዓመት አንዴ ብቻ ወደሚያብበው ሰማያዊ የሎተስ ዛፍ ተጓዘ። አፈታሪኩ እንደሚለው የዚህ አበባ ፍሬ የአንድን ተዋጊ ኃይል እጅግ በሚገርም ሁኔታ ይጨምራል። እዛ ሲደርሱ ፊያንግ ብቻ ሳይሆን በርካታ ተዋጊዎች እንዲሁም እነዛ 3 እጮኞቹ ጭምር ፍሬውን ለማግኘት መጥተዋል። ቦታውን የሚጠብቀው ጂቻን የተባለ ሽማግሌ አበባው በራሱ ጊዜ የሚመርጠውን ሰው ካልመረጠ በቀር በጉልበት አያብብም ብሎ አወጀ። 3 ሴቶች በሙሉ ኃይላቸው ቢሞክሩም አበባው ዝግ እንዳለ ቀረ። በዚህ ጊዜ ዶጅ የተባለው የሀገሪቱ 4ኛው ልዑል በኩራት ተሞልቶ መጣ። ሁሉም ሰው ሲያጎነብስለት፣ ፊያንግ ግን ቀጥ ብሎ ቆመ። ይህ ልዑልን ክፉኛ አስቆጣው። ልዑል ዶጅ የደረጃ 5 ኃይሉን በሙሉ አሟጦ አበባውን ለማስከፈት ቢሞክርም አበባው ቅንጣት ታክል አልተንቀሳቀሰም። ልዑል አፍሮና ተዋርዶ ወደ ኋላ ፈገፈገ። ቦታው ሊዘጋ ሲል ፊያንግ ወደፊት ወጣ። ልዑሉና ሰው ሁሉ ይህ የማይረባ ልጅ ምን ሊያደርግ ነው ብለው ሲያሾፉበት፣ ፊያንግ ግን ምንም አይነት ጉልበት ሳያወጣ ማንነቱን ከአበባው ጋር እንዳዋሃደ ሰማያዊ የሎተስ አበባ በሚገርም ብርሃን ሙሉ በሙሉ ፈነዳ። ጠባቂው ጂቻንም አበባው ፊያንግ መርጦታል ብሎ ፍሬውን ሰጠው። የልዑሉና የሌሎች ሰዎች ቅናት ጣሪያ ነካ። ፊያንግ ወደ ቤቱ እየተመለሰ ሳለ አንድ ሰው ሊገለው እየተከተለው እንደሆነ ተረዳ። አገልጋዩን ወደ ቤት ከላከ በኋላ ያ ከጉዲፈቻ ወንድሙ ጋር የመጣው ጃንግሊ ከጨለማ ውስጥ ወጣ። ፊያንግን ሊገለው ሲዘጋጅ ድንገት እነዛ 3 እጮኞቹ ሴቶች ፊያንግን ለመከላከል መጡ። ነገር ግን የደረጃ 5 ማስተር የሆነው ጃንግሊ 3ቱንም ሴቶች በሰከንድ ውስጥ ደብድቦ መሬት ላይ ዘረራቸው። ሁለቱ ራሳቸውን ሲስቱ፣ ሊያም ብቻ በጭንቀት አይኗን ከፍታ ነበር። ጃንግሊ ሴቶችን ሊገድል ሲል ፊያንግ በአንድ ቅጽበትና በኃይለኛ ምት ጃንግሊን አሽቀንጥሮ በመምታት ሕይወቱን አጠፋው። ሊያን ይህንን ስታይ ማመን አቃታት። ያ ደካማና ፈሪ ነው ብላ ያሰበችው ፊያንግ በአንድ ምት የደረጃ 5 ማስተር ሲገድል ስታይ በውስጡ ያለው ክብርና ፍቅር ጨመረ። ፊያንግ ሴቶች ሳይነቁ ለ3ቱም የሎተስ ፍሬውን አስቀምጦላቸው ሄደ። በሌላ በኩል ፊያንግ የጉዲፈቻ ወንድሙ ሁንግ ሊገለው እንዳሴረ ቢያውቅም ለአባቱ ክብር ሲል ይቅር አለው። ነገር ግን በቤተ መንግስት ውስጥ ያለው ልዑል ዶጅ በፊያንግ ላይ የነበረው ቂም ስላላበቃ የከተማዋን አስተዳደር ገዢ ሆንግ ቢንን በመጠቀም ፊያንግ ላይ የውሸት ክስ መሰረተ። ፊያንግ በጦርነት ጊዜ ከአጋንንት ጋር አብሮ እየሰራ ነው፣ ወንድሞቹን ያስገድለው እሱ ነው ብለው በክህደት ወነጀሉት። ወታደሮች መጥተው ፊያንግን ሲያስሩት ፊያንግ ምንም ሳይደናገጥ በረጋ መንፈስ አብሯቸው ሄደ። አባቱና እጮኞቹ ክፉኛ ደነገጡ። በእስር ቤት ውስጥ ልዑል ዶጅ መጥቶ ፊያንግን አንተ ብቻ ሳይሆን ቤተሰብህ በሙሉ አጠፋዋለሁ ብሎ ሲዝትበት ፊያንግ ዝምታውን ሰበረ። ቤተሰቤን የሚነካ ማንም ይሁን ማን ንጉስም ቢሆን አጠፋዋለሁ ብሎ በሚያስደነግጥ ድምፅ ተናገረ። ከዚያም በውስጡ ያለውን ኃያል አምላክ ኃይል በትንሹ ሲለቀው የእስር ቤቱ ግድግዳዎች ፈረሱ። አየሩ ተናወጠ። ልዑል ዶጅ በድንጋጤ ሸሽቶ አመለጠ። የከተማው ገዢ ሆንግ ቢን ይህንን ማመን የሚከብድ ኃይል ሲያይ መሬት ላይ ወድቆ ይቅርታ ጠየቀ። ፊያንግ በእስረኝነት ሳይሆን በክብር ታጅቦ ወደ ቤቱ ተመለሰ። የውድድሩ ጊዜ ሊደርስ 7 ቀናት ሲቀሩት ፊያንግ ስልጠናውን ቀጠለ። የባይጂ ቤተሰብ ንብረት የሆነውን ቤት ሉዩንግ የተባለ አጭበርባሪ ነጋዴ ሊቀማት ሲል ፊያንግ ደርሶ ነጋዴውን በማስፈራራት ቤቷን መለሰላት። ባይጂም ፊያንግን በተለየ አይን ማየት ጀመረች። በሌላ በኩል ዋንግሂ የተባለ ሌላ ተዋጊ ጫካ ውስጥ ከጃንግሊ ያዳናቸው እሱ እንደሆነ አድርጎ ለቼንሹ ዋሻት። ቼንሹም ፊያንግ እንደ ፈሪ መቁጠሯን ቀጠለች። ብዙም ሳይቆይ ፊያንግ፣ ቼንሹና ዋንግሂ የሰማይ ግንብ ወደሚባለው እጅግ አደገኛ የ33 ፎቅ ፈተና ገቡ። ይህንን ግንብ እስከ መጨረሻው ያለፈ ሰው የልዕለ ኃይል የሚሰጠውን የእሳትን ክብል ያገኛል። ዋንግሂና ቼንሹ ፊያንግን ሲንቁት፣ ፊያንግ ግን በማይታመን ብልሃትና ኃይል ማንም ሳያየው 33ኛ ፎቅ ደረሰ። ነገር ግን የእሳትን ክብሉን ሌላ ሰው ቀድሞ ወስዶት ነበር። የወሰደችው የፊያንግ አስተማሪ ሻኦአን ነበረች። 25ኛ ፎቅ ላይ ቼንሹና ዋንግሂ ከአንድ ግዙፍ ጭራቅ ጋር ሲዋጉ ዋንግሂ ፈርቶ ቼንሹን ጥሏት ሸሸ። ጭራቁ ቼንሹን ሊገድላት ሲል ፊያንግ ደርሶ ጭራቁን ገደለው። ቼንሹ በግማሽ ራሷን ስታ ስለነበር ያዳናት ፊያንግ መሆኑን አላወቀችም።
ውጭ ሲወጡ ዋንግሂ እኔ ነኝ ያዳንኳት፣ ፊያንግ አደጋ ውስጥ ጥሏት ሸሸ ብሎ ሲዋሽ፣ ፊያንግ ግን ቼንሹን አቅፎ ይዟት ወጣ። ውድድሩ ሊጀመር ጥቂት ቀናት ሲቀሩት ሊያን እጅግ ውድ የሆነ የቤተሰቧን ቅርስ ይዛ ወደ ፊያንግ አባት መጣች። አባትየው ጋብቻውን ልታፈርስ ነው ብሎ ሲያስብ፣ ሊያንግ ግን እኔ ፊያንግን አገባዋለሁ፣ ይህ የጋብቻ ስጦታ ነው ብላ ሁሉንም አስደነገጠች። በዚያው ሰሞን ፊያንግ ከጉዲፈቻ ወንድሙ ከሁንግ ጋር ልምምድ ሲያደርግ ሁንግ ፊያንግን በአባቱ ፊት ሊያዋርደው ፈልጎ ነበር። ነገር ግን ፊያንግ በተራ ሰይፍ የሁንግን ኃያል ሰይፍ ሰባብሮ መሬት ላይ ጣለው። ሁንግ በሀፍረት ተዋረደ። በመጨረሻም ወደሚጠበቀው ትልቅ የማርሻል አርት ውድድር ቀን ደረስን። ከመላው ሀገሪቱ የተውጣጡ ኃያላን ተዋጊዎች ተሰብስበዋል። ልዑል ዶጅና ጂሆንግ የተባለ ደረጃ 6 አረመኔ ጠባቂ መጥቷል። ጂሆንግ የባይጂን ቤተሰብ የፈጀ ጨካኝ ገዳይ ነው። ውድድሩ ከመጀመሩ በፊት የተዋጊዎች ኃይል ሲለካ የፊያንግ ውጤት ሁሉንም አፋጠጠ። ፊያንግ የሰማይ ግንብን 33ኛ ፎቅ እንዳጠናቀቀ ቦርዱ ላይ ሲጻፍ ህዝቡ በድንጋጤ ጸጥ አለ። ይህንን ውጤት ባለፉት 100 ዓመታት ማንም አላመጣም። ነገር ግን ትክክለኛ የውስጥ ኃይል ሲለካ ውጤቱ 0 ሆነ። ሰው ሁሉም አሁን ምንም የማይረባ ደካማ ነው እያሉ ማሾፍ ቀጠሉ። ፊያንግ ግን ለማንም ግድ አልሰጠውም። ልዑል ዶጅና ጂሆንግ የፊያንግን ቤተሰብ ሲያንቋሽሹ ፊያንግ ወደፊት ወጥቶ ቤተሰቤን የሚያዋርድ የትኛውም ኃይል ቢሆን የንጉስ ቤተሰብም ቢሆን ጦርነት አውጅበታለሁ ብሎ ፊት ለፊቱ ተጋፈጣቸው። ውጥረት ነገሰ። ውድድሩ ተጀመረ። ፊያንግ ያንን አጭበርባሪ ዋንግሂን ገጠመው። ነገር ግን ፊያንግ ከቀናት በፊት ለአስተማሪው ለሻኦአን ሲል የእውነተኛ ፍቅር አበባ ለማምጣት ሲሞክር ገዳይ የሆነ መርዝ ጠጥቶ ስለነበር ውስጣዊ አካሉ ተጎድቶ ኃይሉ ቀንሷል። በሚዋጋበት ጊዜ ሰይፉ ሲሰበርበት ህዝቡ በሳቅ አሟሟቀው። ነገር ግን ሻኦአን ከየት መጣች ሳትባል ኃያል ሰይፍ ወረወረችለት። ፊያንግ ሰይፉን እንደያዘ በአንድ አስገራሚ ምት ዋንግሂን አሸንፎ መሬት ላይ ዘረረው። የህዝቡ ሳቅ ወደ ጭብጨባ ተቀየረ። ቀጥሎም በጣም የሚጠበቀው ውጊያ ደረሰ። የባይጂ ቤተሰብን የፈጀው አረመኔው ጂሆንግ ከባይጂ ጋር ተደለደለ። ሁሉም ሰው ባይጂ ያለቀላት የደረጃ 6 ማስተር በፍጹም አታሸንፍም ብለው አሰቡ። ነገር ግን ፊያንግ ማንም ሳያየው የራሱን ሰማያዊ መብረቅ ኃይል በድብቅ ወደ ባይጂ ሰውነት አስተላለፈላት። ውጊያው ሲጀመር ባይጂ ልክ እንደ አምላክ በመብረቅ ታጅባ ጂሆንግን ደጋግማ መታቸው። ሰማይ ላይ እየበረሩ ከተዋጉ በኋላ ባይጂ አረመኔውን ጂሆንግን ገላ የቤተሰቧን ደም መለሰች። ህዝቡ ማመን አቃተው። ልዑል ዶጅ ጠባቂው መገደሉን ሲያይ በከፍተኛ ፍርሃት ተውጦ ወደ አባቱ ወደ ንጉሱ ጆጃንግ ሮጠ። ልክ በዚህ ጊዜ ሊያን እውነቱን ለሁሉም አፈረጠች። ጫካ ውስጥ ከጃንግ ሊያዳነኝ ፊያንግ ነው፣ የሎትስ ፍሬ የሰጠንም እሱ ነው ብላ ተናገረች። ቴንሹና ባይጂ ይህንን ሲሰሙ ያንቀውት የነበረው ፊያንግ ጀግናቸው መሆኑን ሲረዱ በሀፍረትና በጥልቅ ፍቅር ተዋጡ። ድንገት የሀገሪቱ ንጉስ በከፍተኛ ቁጣ ታጅቦ ወደ ሜዳው ገባ። ሁሉም ሰው ሲያጎነበስ ፊያንግ ግን ቁሞ ነበር። ንጉሱ የደረጃ 9 ልዑል ኃይል ነው። ንጉሱም ፊያንግን ያንን ሰማያዊ የመብረቅ ኃይል ከሰጠኸኝ የደቡብ ግዛት ገዢ አደርግሃለሁ አለው። ፊያንግ ግን አይሆንም ብሎ መለሰ። ንጉሱ በቁጣ ጦርነት ጀመረ። ፊያንግ ወደ ኋላ አላፈገፈገም። አስተማሪዋ ሻኦን ያዘጋጀችለትን የተጠናቀቀ የደረጃ 9ን እንክብል ዋጠው። ልክ እንክብሉን ሲውጠው የፊያንግ ኃይል ከሰው ልጅ አቅም በላይ ፈንድቶ ወደ አምላክነት ደረጃ ተሸጋገረ። ከሰውነቱ የሚወጣው ኃይል ብቻ መላው ስታዲየሙን አናወጠው። በአጭርና በሚያስደነግጥ ፍልሚያ ፊያንግ ንጉሱን መሬት ላይ ጥሎ አንበረከከው። ንጉሱ ጆጃንግ ህይወቱን እንዲያተርፍለት ለመነ። ፊያንግም አንተም ሆነ ልጅህን እምራችኋለሁ፣ ነገር ግን የኔም ቤተሰብ ሆነ እነዚህን 3 ሴቶች ማንም ጣቱን አያሳርፍባቸውም ብሎ ከባድ ማስጠንቀቂያ ሰጠ። ሁሉም ሰው ተረዳ። ያ የማይረባ እያሉ ሲያሾፉበት የነበረው ወጣት አሁን ማንም ሊነከው ከማይችል የመለኮት ደረጃ ላይ ደርሷል። በመጨረሻም ፊያንግ አንድ ሀዘን ያዘለ ንግግር አደረገ። በምድር ላይ ያለው ጊዜ እንዳበቃና ነፍሱ ወደ መጣችበት ወደ ሰማይ ወደ አምላኩ መመለስ እንዳለበት ተናገረ። አባቱ ልጁ ዳግመኛ ሊያጣው በመሆኑ በእንባ ተራጩ። 3ቱ ሴቶች ከልባቸው ያፈቀሩትን ጀግና ሊያጡት መሆኑን ሲረዱ በሀዘን ተዋጡ። ፊያንግ ሁሉንም ተሰናብቶ ይቅርታ ጠይቆ የመጨረሻውን ሰማያዊ መብረቅ እያበራ ወደ ሰማይ ያረገ። በምድር ላይ መቼም የማይረሳ ትውልድ ሲያወራው የሚኖር ታላቅ አፈ ታሪክ ጥሎ አለፈ።